ሰላም ጤና ይስጥልን። ያው አንዳንድ ስራዎችን ማሳየት የግድ ቪዲዮ ስለሚያስፈልግ እናንተም በጠየቃችሁት መሰረት እንዴት አድርገን ነው የተመራቂ ሰልጣኞችን ኮድ እስከሚሰጥ ድረስ ያለውን ወደ ቢሮ ለክልል ኮድ እንዲሰጥ እንዴት አድርገን ነው ተመራቂዎችን የምትልኩት ባላችሁት መሰረት ላሳያችሁ መጥቻለሁ። ቀጥታ መጀመሪያ የምትገቡት የተመራቂ የደረሰ ተማሪ ካላችሁ ቀጥታ የምትገቡት በዲፓርትመንት ሄዱ ነው መሆን ያለበት በዘርፉ ማለት ነው። ቀጥታ በዘርፉ ገባለሁ እገባለሁ ማለት ነው። ከዛ በዘርፉ ከገባው በኋላ ለምረቃ ዝግጁ የሆኑ ሰልጣኞች ካሉኝ እዚህ ጋር ተመራቂ ከሚለው ላይ ሙሉ ኮርሱን ማጨረስ አለባቸው። መጀመሪያ ላይ ሙሉ ኮርሱን ከጨረሱ በኋላ የተመራቂ ሰልጣኞች ዝርዝር በዲፓርትመንት ሄዱ በኩል ገባና እዚህ ጋር ለምሳሌ ዌብ ዳታቤዝ ያደረስኳቸው አሉ። ሬጉላር አልኩኝ ደረጃውን ደረጃ አንድ ላይ የሚመረቁ አሉ ይብል ቀጥታ ለደረጃ እንደገቡ ደረጃ አንድ የሚመረቁ ናቸው። እነዚህ ቀጥታ እነዚህ ሁለት ልጆች በዝርዝር ይመጡልኛል ማለት ነው። እነዚህ በዝርዝር እንደመጡ ቀጥታ ሁሉም ተመራቂ ናቸው ብዬ የማስብ ከሆነ እንደዚህ አድርጌ ሁሉንም አፕሩቭ ላቸዋለሁ ማለት ነው። አሁን ዲፓርትመንት ሄዱ ነው አፕሩቭ እያላቸው ያለ ማለት ነው። ቀጥታ የዲፓርትመንት ሄዱ አፕሩቭ እንዳላቸው እነዚህ ሰዎች በዲፓርትመንት ሄዱ ተመራቂ ናቸው ተብሎ አፕሩቭ ተደርጎለታል ማለት ነው። ስለዚህ ከዲፓርትመንት ሄዱ ወጣና አሁን ቀጥታ በማን ሄዳለሁ በሬጂስትራር ባለሙያው ገባለሁ ማለት ነው። ምክንያቱም አፕሩቭድ ሲለው ቀጥታ ወደ ሬጂስትራር ባለሙያው ሄዷል ማለት ነው። ስለዚህ አሁን በሬጂስትራር ባለሙያው በኩል ገባለሁ። በሬጂስትራር ባለሙያው በኩል ስገባ አሁንም ከዲፓርትመንት ሄዱ የመጣ ተመራቂ ካለ እዚህ ጋር ተመራቂ ሰልጣኞች ክሊክ አደረግና ተመራቂ ሰልጣኞች የሚለውን ክሊክ አደርጋለሁ። እዚህ ጋር ሁለት አይነት ነገሮች አሉ። ተመራቂ ሰልጣኞችን ክሊክ ታደርግ በደረጃው የገቡ በደረጃው የሚመረቁ ናቸው። ከደረጃ በታች ከሆነ ግን ከደረጃ በታች የሚመረቁ ናቸው ማለት ነው። ስለዚህ አሁን ተመራቂ ሰልጣኝ እንደምታዩት ተመራቂ ሰልጣኞች ጋር ክሊክ ሳደርግ አልመጣም። ከዚህ ጋር ቀጥታ አንድ ግራጁዌሽን አፕሩቫል መጥቷል የሚል እዚህ ጋር ክሊክ አደርጋለሁ ማለት ነው። ኢኮኖሚክ ኢንፍራስትራክቸር ዌብ ዳታቤዝ የዳምጥ የሚባል ሰው ልኮልኛል ማለት ነው። እኔ እዚህ ጋር አፕሩቭ ስለው ነው የሚመጣልኝ ማለት ነው። እነዚህ ሁለት ልጆች አብከበደ አለሙና አስቴር አበበ ይመጡልኛል ማለት ነው። ሁሉም ተመራቂ ከሆኑ አፕሩቭልና እዚህ ጋር የሲኦሲ ቁጥራቸውን አስገባለሁ ማለት ነው። ለጊዜው ይሄን የሲኦሲ ቁጥራቸውን አስገባለሁ ማለት ነው። እዛ ሬጂስተር አልኩት፣ ከዛ ኦኬ አልኩት። አሁንም የሲኦሲ ቁጥሯን ነው አፕሩቭ ሳደርግ የሲኦሲ ቁጥሯን የግድ ማስገባት አለብኝ። አፕሩቭ አልኩት። አሁን ለእናንተ ለማሳየት ብቻ ነው የተጠቀምኩበት ይህን ዘዴ። አዛ ይሄንን ኦኬ አልኩት ማለት ነው። አሁን ቀጥታ ከተመራቂ ዝርዝር ይገባልኛል ማለት ነው። ቅድም ከገባሁበት እዚህ ጋር ክሊክ አድርጌ ተመራቂ ሰልጣኝበት አሁን የተመራቂ ዝርዝሮቹ እነዚህ ልጆች ይመጡልኛል ማለት ነው። ቀጥታ እነዚህን እንዳያስኩኝ ዲቴይልና አሁንም ዲቴይልና እነዚህ ሁለት ልጆች የሚመረቁ ከሆነ ሙሉ በሙሉ እነዚህን ሰሌክት አድርግና ለማን ልከዋለሁ። እዚህ ላይ ሬጂስትራሩ በሆነ ምክንያት የሚያስቀረው ከሆነ አንድ ተማሪ ብቻ አፕሩቭ ሊያደርግ ይችላል። ግን እዚህ ጋር ቀጥታ አፕሩቭ ያደርጋል። ሙሉ በሙሉ አፕሩቭ ሆነ ማለት ነው። አሁን ኦኬ አልኩት። ቀጥታ ወደ ምን ሄደልኝ ማለት ነው። አሁን ቀጥታ ወደ ስልጠና ዘርፍ ወደ አካዳሚክ ዲኑ ይሄዳል ማለት ነው። አካዳሚክ ዲኑ ይሄዳል ማለት ነው ቀጥታ። ስለዚህ አሁንም እወጣና በማን ገባለሁ በአካዳሚክ ዲኑ በኩል ገባለሁ ማለት ነው። በአካዳሚክ ዲኑ ለኮድ ሊጠይቅ ስለሆነ ቃለ ጉባኤ ይዞ ለኮድ ሊጠይቅ ስለሆነ በአካዳሚክ ዲኑ ገባለሁ ማለት ነው። ስለዚህ በአካዳሚክ ዲኑ ስገባ ቀጥታ አካዳሚክ ዲኑም በዚህ መልኩ አፕሩቫል ያገኛል ማለት ነው። የመመረቂያ ሰርቲፊኬት ኮድ የሚጠየቅ አለ ይለኛል። ቀጥታ ከዚህ ስገባ ይሄን አገኝና ዲቴል ለዋለሁ። አሁንም ዲቴል ለዋለሁ። ቀጥታ እነዚህ ሁለት ልጆች ይመጡልኛል። እነዚህ ሁለት ልጆች እንደመጡልኝ ምን አደርጋለሁ አፕሩቭ ለዋለሁ ማለት ነው። አፕሩቭ ስል አዎ ለዋለሁ ማለት ነው። ትክክለኛ ነው ይልኛል። ሰክሊቭ ግራጁዌሽን ይለኛል። ኦኬ ለዋለሁ ማለት ነው። ኦኬ ካልኩ በኋላ ቀጥታ የምገባ ከየት ነው
ቀጥታ ምገባ